በዚህ ዓለም ፈጣሪ አለ ብለህ ታምናለህ? አዎ ፈጣሪ አለ። ፈጣሪ ካለ ማን ነው ሲኦልን የፈጠረው? ማን ነው? እኔ ልጠይቅህ፣ ቀዝቃዛ ነገር አለ ብለህ ታምናለህ? አይጠይቅም እኮ። ለዚህ ምስክር የብርድ መኖር ነው። እሱ ብርድ ሳይሆን የሙቀት እጥረት ነው ማለት። ጨለማ አለ ብለህ ታምናለህ? አዎ በደንብ። የለም፣ እሱም የብርሃን እጥረት ነው። እኛ ብርዱና ጨለማውን ስለምናስበልጥ ከሙቀትና ከብርሃን እሱን እናስፈልጣለን። ሁሉም ነገር ከመነሻው በራቀ ቁጥር ይደበዝዛል። በሲኦል መኖር ታምናለህ? አዎ። የት? ከሞት በኋላ ባለን ህይወት? እሱ ውሸት ነው። ሲኦል መርጠ የምትኖርባት መኖሪያ ቤት ነች። በፈጣሪ መኖር ካመንክ ገነት፣ ካላመንክ የታወቀ ነው። ሲኦል የሀሳብ መቆሸሽ ነው። ረኝነት፣ ጥላቻ፣ ሃይማኖተኝነትና ብዙ የቆሸሹ ሀሳቦች። እናንተ የቱ ይሻላል? ፈጣሪ አለ።